ነብይ የሚባል የለንም ሐዋርያት የሚባል የለንም ነብይትም የለችም እንግዲህ ከዚህ ጋር ያይዘን በትክክለኛ ጾታ ሴትና ወንድ ስለሆነ አንሾምም እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው ውሸት እንደሆኑ እኔን ተከታዮቼ ማቴዎስ ዮሐንስ ወንጌል 16 ላይ ነው ተከታዮቼ መሆናቸውን በፍሬዎቻችሁ ታውቃቸዋላችሁ ነው ማለት እንግዲህ ፍሬ ያያየን ነው ማለት ነው ቃለ ሕይወት ያለች ያለችው ከማንንም ጋር አንወዳደርም የማንንም እንትን አንነቅፍን ቃሉ የሚለውን ይያልን ነው ይሄን የምንለውኛ ለህዝባችን ነው እውነቱን ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ህዝቡ መመለስ ወደ ቃሉ መመለስ አለበት ያስተምሮ ንጽህና መመለስ አለበት ምክንያቱም ቅድም ሲጠይቅ ለምን ሐዋርያትና ነቢያት ብለሃል ሁለቱ ያስተምሮ ንጽህናችንን ስላራገፈን ነው ስላሽ መደመደ ነው እኛም እየቃጣን ስለሆነ ነው ስለዚህ አጥቢያዎቻችንን የምንለው ተመለሱ